ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በህይወታችሁ ውስጥ የሚገጥሟችሁን ነገሮች 100% መቆጣጠር ትችላላችሁ? መልሶ አይደለም ነው። ዝናብ እንዳይዘንብ ማድረግ አትችሉም። የሀገርን ኢኮኖሚ ብቻችሁን መቀየር አትችሉም። ወይም ሰዎች በእናንተ ላይ የሚናገሩትን መከልከል አትችሉም። ነገር ግን አንድ ትልቅ ሚስጥር አለ። በእነዚህ ክስተቶችና በውጤቱ መካከል እናንተ ብቻ የምትቆጣጠሩት አንድ ትልቅ ድልድይ አለ። እሱም ምላሽ ወይም ሪስፖንስ ይባላል። ዛሬ በዚህ ቪዲዮ ላይ ምላሽ እንዴት እድልን እንደሚፈጥር፣ ምላሽ እንዴት ስኬትን እንደሚያመጣና ምላሽ እንዴት ማንነትን እንደሚቀይር እናያለን። እስከ መጨረሻው አብራችሁን ቆዩ። ምላሽ ምንድን ነው? ብዙዎቻችን የምንኖረው በሪያክሽን ወይም በደመነፍሳዊ ስሜት ነው። አንድ ሰው ሲሰድበን እንሳደባለን፣ ችግር ሲገጥመን እናማርራለን። ይህ ደግሞ አውቶማቲክ ምላሽ ነው። ነገር ግን እውነተኛ ምላሽ የሚጀምረው በክስተቱና በእርምጃ መካከል ያለውን የነፃነት ክፍተት ስናውቅ ነው። ይህ ክፍተት አእምሮ ቆም ብሎ የሚያስብበት ስፍራ ነው። እዚህ ቦታ ላይ ነው ተጠያቂ መሆናችንን አቁመን መሪ የምንሆነው። ምላሽ ወይም ሪስፖንስ ማለት በአንድ ክስተት፣ ሁኔታ ወይም መረጃ ምክንያት የሚሰጥ የተግባር ወይም የሐሳብ ውጤት ነው። በህይወት ጉዞ ውስጥ ከሚገጥሙን ነገሮች ይልቅ ለእነዚያ ነገሮች የምንሰጠው ምላሽ የውጤታችን ዋና መወሰኛ ይሆናል። ምላሽ ማለት አንድ ክስተት ሲፈጠር በዛ ክስተትና እኛ በምንወስደው እርምጃ መካከል ያለ የነፃነት ክፍተት ነው። ለምሳሌ ሪያክሽን ወይም ደመነፍሳዊ ስሜት ሳናስበው በቁጣ ወይም በፍርሃት የምንናገረው ነገር ነው። ሪስፖንስ ወይም ንቁ ምላሽ አእምሯችን ሁኔታውን መዝኖ መርምሮ እና ውጤቱን አስልቶ የሚወስደው የሰከነ እርምጃ ነው። በቀላል ቀመር ክስተት ሲደመር ምላሽ እኩል ይሆናል ውጤት፣ ወይንም ኢቨንት ፕላስ ሪስፖንስ ኢዝ ኢኳል ቱ አውትካም የምንለው ነው። እዚህ ላይ ክስተቱን መቆጣጠር ባንችልም ምላሻችንን በመቀየር ውጤቱን መቀየር እንችላለን። እንዴት ምላሾችን መመለስ እንችላለን? አንደኛ፣ ስሜታዊ ብስለት ወይም ኢሞሽናል ኢንተለጀንስ። አንድ መጥፎ ዜና ወይንም እንቅፋት ሲገጥም ወዲያውኑ ተስፋ አለመቁረጥ ወይንም በንዴት አለመገፋፋት ዋነኛ መገለጫ ነው። ስሜትን ተቆጣጥሮ አሁን ምን ማድረግ ይቻላል ብሎ መጠየቅ የብስለት ምላሽ ነው። ሁለተኛ፣ ለውጥን መቀበል ወይም አዳፕታቢሊቲ። ሁኔታዎች እኛ ባቀድነው መንገድ ላይሄዱ ይችላሉ። ምላሽ ሰጭ ሰው ለምን እንዲህ ሆነ ብሎ ከማማረር ይልቅ ከሱ ሁኔታ ጋር ራሱን ያስማማል። ለውጥን እንደ ዕድል እንጂ እንደ ጥፋት አይመለከተውም። ሶስተኛ፣ ተነሳሽነትና ተግባር። ምላሽ በንግግር ብቻ አይገለጽም። እውነተኛ ምላሽ ወደ ተግባር የሚቀየር ነው። ለምሳሌ ስራ ካጣህ ምላሽ ማመልከቻ መበተን ወይንም አዲስ ክህሎትን መማር ነው። ስህተት ከሰራህ ምላሽህ ይቅርታ መጠየቅና ማረም ነው። አራተኛ፣ ባለቤትነት ወይም ኃላፊነት መውሰድ። ምላሽ ሰጭ ሰው እኔ እድል አልቀናኝም ወይንም ሰዎች አደናቀፉኝ አይልም። ይልቁንም ባለው ሁኔታ ውስጥ እኔ ምን ማድረግ ይችል ነበር ብሎ ኃላፊነቱን ወደ ራሱ ይወስዳል። ይህ ለውጥ ለማምጣት ጉልበት ይሰጣል። አምስተኛ፣ የረጅም ጊዜ እይታ። ጥሩ ምላሽ የዛሬውን ጊዜያዊ ስሜት ሳይሆን የነገውን ውጤት ግምት ውስጥ ያስገባ ነው። ለምሳሌ በአንድ ጠብ ውስጥ ዝም ማለት ለጊዜው እንደ መሸነፍ ቢታይም ለረጅም ጊዜ ሰላም ግን የተሻለ ምላሽ ሊሆን ይችላል። የምላሽ ደረጃዎች። አንደኛ፣ ግንዛቤ ወይም አዌርነስ። ምን እየተፈጠረ እንደሆነ በትክክል መረዳት። ሁለተኛ፣ ማቆም። ወዲያውኑ እርምጃ ከመውሰድ በፊት ለሰከንዶች ቆም ብሎ ማሰብ። ሶስተኛ፣ ምርጫ።
ያሉትን አማራጮች ማየት። ለምሳሌ በሁኔታዎቹ ላይ መቆጣት ወይስ በዝምታ ማለፍ? አራተኛ ተግባር፣ የተሻለውን አማራጭ መፈጸም። የምላሽ አስፈላጊነትና መገለጫዎቹ። ጥሩ ምላሽ የመስጠት መገለጫዎች ምንድን ናቸው? አንደኛ ስሜታዊ ብስለት ነው። ሁለተኛ ለውጥን መቀበል ነው። ጥሩ ምላሽ ካልሰጠን ምን እንሆናለን? የሁኔታዎች ባሪያ እንሆናለን። ጸጸት የዕለት ተዕለት ምግባችን ይሆናል። ነገር ግን ጥሩ ምላሽ ስንሰጥ የአእምሮ ሰላም እናገኛለን። ሰዎች እኛን ያከብሩናል። ከሁሉም በላይ ደግሞ የሕይወታችንን ውጤት የመወሰን ስልጣን እናገኛለን። ጥሩ ምላሽ መስጠት ለምን ያስፈልጋል? ጥሩ ምላሽ መስጠት በሁኔታዎች ላይ የበላይነት እንድንይዝ ይረዳናል። ጥሩ ምላሽ ስንሰጥ ዋና ዋና ጥቅሞቹ፣ አንደኛ ውጤቱን መቆጣጠር እንችላለን። ክስተቶች በራሳቸው ውጤት አይደሉም። ለምሳሌ ስራ ማጣት ክስተት ነው። ተስፋ መቁረጥ ግን መጥፎ ምላሽ ነው። ውጤቱ ድህነት ነው። ነገር ግን ስራ ማጣት ክስተት ነው። አዲስ ክህሎት መማር ጥሩ ምላሽ ነው። ውጤቱ የተሻለ ስራ ማግኘት ነው። ስለዚህ ውጤቱን የምንወስነው እኛ ነን። ሁለተኛ የአእምሮ ሰላም፣ ስሜት ከመገፋፋት ይልቅ በሰከነ መንፈስ ምላሽ ስንሰጥ አላስፈላጊ ጭንቀትና ጸጸት ውስጥ አንገባም። ሶስተኛ ለሰዎች ያለን ግምት ይጨምራል። በማንኛውም ሁኔታ ውስጥ ራሱን የሚቆጣጠርና በሳል ምላሽ የሚሰጥ ሰው በሌሎች ዘንድ ተሰሚነትና ክብር ይኖረዋል። አራተኛ የእድገት ምንጭ መሆን፣ እንቅፋቶችን እንደ መማሪያ በመጠቀም ወደፊት እንድንራመድ ይረዳናል። ጥሩ ምላሽ ባንሰጥ ምን ያጋጥመናል? ጥሩ ምላሽ መስጠት ካልቻለን ለሁኔታዎች ባሪያ እንሆናለን። ይህም የሚከተሉትን ችግሮች ያስከትልብናል። አንደኛ የጸጸት ሕይወት። በንዴት የተናገርነው ቃል ወይንም የወሰድነው እርምጃ ለዘላለም የሚቆይ ጠባሳ ሊጥልብን ይችላል። ባልሞከርኩት ኑሮ የሚል ጸጸት ይከተለናል። ሁለተኛ ግንኙነቶችን ማጣት። ከቤተሰብ፣ ከጓደኛና ከሥራ ባልደረቦች ጋር ያለንን ግንኙነት በትንሽ ስሜታዊነት ልናበላሽ እንችላለን። ሶስተኛ ተጎጂ የመሆን ስሜት። ጥሩ ምላሽ የማይሰጥ ሰው ሁልጊዜ ሌሎችን መውቀስ ይቀናዋል። እሱ ስለሰደበኝ ነው የተጣላ ነው ወይም መንግስት ስላልረዳኝ ነው ያልተሳካልኝ በማለት ስኬቱን በሌሎች እጅ ላይ ይጥላል። አራተኛ ተደጋጋሚ ስህተት። ካለፈው ስህተት ተምሮ የተሻለ ምላሽ ካልሰጠ ያው ችግር ደግሞ ደጋግሞ ያጋጥመናል። የምላሽ ዋና ዋና መገለጫዎች፣ አንደኛ ንቁ ምርጫ። ምላሽ በደመ ነፍስ የሚደረግ ድርጊት ሳይሆን አስቦበት የሚወሰድ እርምጃ ነው። ሁኔታዎች እንዲመሩን ከመፍቀድ ይልቅ በእኛ ቁጥጥር ስር ባሉ ነገሮች ላይ ትኩረት አድርጎ መፍትሄ መፈለግን ያካትታል። ሁለተኛ አመለካከት። አንድ ነገር ሲገጥመን የምናሳየው ስሜታዊ ምላሽ አንዱ መገለጫ ነው። ለምሳሌ አሉታዊ ምላሽ፣ ለችግሩ ሌሎችን መውቀስ ወይም ተስፋ መቁረጥ። አዎንታዊ ምላሽ፣ ከችግሩ መማርና ለቀጣዩ ዝግጁ መሆን። ሶስተኛ ተግባራዊ እርምጃ። ምላሽ በሐሳብ ብቻ አይገደብም፣ ወደ ተግባር ይለወጣል። አንድ እድል ሲመጣ ያንን እድል ለመጠቀም የሚደረግ ጥረት ወይንም እንቅፋት ሲገጥመን ያንን ለማለፍ የሚወሰድ እርምጃ የምላሽ መገለጫ ነው። አራተኛ ኃላፊነትን መውሰድ። ኃላፊነትን መውሰድ ወይም ሪስፖንሲቢሊቲ ወይም የመመለስ ብቃት ማለት ለሚፈጠሩ ነገሮች የራስን ድርሻ ማወቅ፣ ውጤቱ ምንም ይሁን ምንም ለድርጊታችንና ለውሳኔያችን ኃላፊነት መውሰድ ዋነኛ መገለጫ ነው። አምስተኛ ትዕግስትና ግብረ መልስ። ሁኔታዎች በፈለግነው ፍጥነት ባይሄዱ እንኳ
ሁኔታዎችን በረጋ መንፈስ መመልከትና ካለፈው ስህተት ታርሞ የተሻለ ምላሽ መስጠት መቻልን ያካትታል። ባጭሩ ሕይወት 10% የሚገጥሙን ነገሮች ሲሆኑ 90% ደግሞ እኛ ለእነዚያ ነገሮች የምንሰጠው ምላሽ ነው። ምላሽን ከሁኔታዎች፣ ከእድል እና ከስኬት ጋር ያለውን ዝምድና ከዚህ በታች እንደሚከተለው እናያለን። ምላሽና ሁኔታዎቹ። ሁኔታዎች ሁልጊዜ በእኛ ቁጥጥር ስር አይደሉም። ዝናብ ሊዘንብ ይችላል፣ ኢኮኖሚው ሊቀየር ይችላል፣ ወይም ያልጠበቅነው እንቅፋት ሊገጥመን ይችላል። ነገር ግን ውጤቱ የሚወሰነው በሁኔታው ሳይሆን በምንሰጠው ምላሽ ነው። ሁኔታው 0% ቁጥጥር ወይም ገለልተኛ ነው። ምላሽ 100% ቁጥጥር የኛ ምርጫ ነው። ግንኙነቱ ጥሩ ምላሽ አስቸጋሪ ሁኔታን ወደ መልካም አጋጣሚ ይቀይረዋል። መጥፎ ምላሽ ደግሞ ቀላሉን ሁኔታ ወደ ትልቅ ቀውስ ይለውጠዋል። ምላሽና እድል። ብዙ ሰዎች እድልን እንደ ሎተሪ ወይንም እንደ ድንገተኛ የሚመጣ ነገር አድርገው ያዩታል። ነገር ግን እውነተኛ እድል የሚፈጠረው ዝግጁነትና አጋጣሚ ሲገናኝ ነው። ግንኙነቱ አንድ አጋጣሚ ወይም ኦፖርቹኒቲ ሲመጣ ያንን ለመጠቀም የምንሰጠው ምላሽ እድለኛ መሆንን አለመሆንን ይወስናል። ለምሳሌ አዲስ ስራ ለሁለት ሰዎች ቀረበ እንበል። አንደኛው ከባድ ሊሆን ይችላል ብሎ ሲፈራ መጥፎ ምላሽ፣ ሁለተኛው ተምሬ እሰራዋለሁ ብሎ ሲቀበል ጥሩ ምላሽ። ሁለተኛው ሰው እድለኛ ይባላል። እውነቱ ግን እድሉን የፈጠረው ለቀረበለት ጥያቄ የሰጠው አዎንታዊ ምላሽ ነው። ሶስተኛ ምላሽና ስኬት። ስኬት ማለት ችግር የሌለበት ህይወት ሳይሆን ችግሮችን በብቃት የመፍታት ውጤት ነው። ግንኙነቱ ስኬታማ ሰዎች ውድቀትን እንደ ፍጻሜ ሳይሆን እንደ ግብረ መልስ ያዩታል። አንድ ስህተት ሲሰሩ የሚሰጡት ምላሽ ለምን ተሳሳትኩ ሳይሆን ምን ላስተካክል የሚል ነው። ይህ ምላሽ ደግሞ ደጋግመው እንዲሞክሩና በመጨረሻም ስኬት ላይ እንዲደርሱ ያደርጋቸዋል። ስኬት የምላሾች ድምር ውጤት ነው ስንል ለዚህ ነው። አራተኛ ምላሽና እድገት። እድገት የሚመጣው ምቾት ባለበት ቀጠና ውስጥ ሳይሆን ፈተናዎች ባሉበት ነው። ግንኙነቱ ለፈተናዎች የምንሰጠው ምላሽ አእምሯዊ ጡንቻችንን ያጠነክረዋል። እያንዳንዱ አስቸጋሪ ሁኔታ ላይ የምንሰጠው የሰከነ ምላሽ ለቀጣዩ ትልቅ ደረጃ ብቁ ያደርገናል። ምላሽ መስጠት ስንጀምር ከተጠቂነት ስሜት ወጥተን ወደ ፈጣሪነት ወይም ክሬተር ማንነት እንሸጋገራለን። እያንዳንዱ አስቸጋሪ ሁኔታ ላይ የምንሰጠው የሰከነ ምላሽ ለቀጣዩ ትልቅ እርምጃ ብቁ ያደርገናል። ምላሽ መስጠት ስንጀምር ከተጠቂነት ስሜት ወጥተን ወደ ፈጣሪነት ማንነት እንሸጋገራለን። ይህ ደግሞ የውስጣዊ እድገት መጥረጊያው መንገድ ነው። በአጠቃላይ ጥሩ ምላሽ የመስጠት ልምድ ለመለማመድ ይህንን ክህሎት እንዴት እናዳብረዋለን ብሎ ራስን መጠየቅ። የ5 ሰከንድ ዝምታን ተለማመድ። ለራሴ የምታቀርበውን ጥያቄ ቀይር። ለምን በእኔ ላይ ደረሰ ከማለት ይልቅ ምን ላድርግ ወደ ማለት ተሸጋገር። ውጤቱን አስቀድመህ እይ። ይህንን ብናደርግ ነገ ምን ይፈጠራል ብለህ አስብ። አሁን ምርጫው ያንተ ነው። ሁኔታዎች እንዲመሩህ ትፈቅዳለህ ወይስ መሪውን በእጅ ትይዛለህ? ዛሬ የገጠመን አንድ ትንሽ ችግር አስብና የተለየ ሰከን ያለ ምላሽ መስጠት ጀምር። በዚህ ቪዲዮ ላይ የተሻለ ትምህርት እንዳገኛችሁበት ተስፋ እናደርጋለን። እስከ መጨረሻው ስለተከታተላችሁን እናመሰግናለን። የቻናሉ ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።